ዛሬ የገንዘቡ የኪስ ኃይል ከትናንት በምን ያህል መጠን ወርዷል? የኢትዮጵያ ብር በዶላር እና በሌሎች ምንዛሪዎች ላይ እየወደቀ ነው። ይህ የኑሮ ውድነት ምክንያቱ ምንድን ነው? የእርምጃዎቹስ መፍትሄ ምንድን ነው? በዚህ አጭር ትንታኔ ውስጥ እንመልከት። የብር ዋጋ መውደቅ ሁለት ዋና ምክንያት አለው። የመጀመሪያው የዶላር እጥረት ወይንም ደግሞ ፎሬክስ ስቶሬጅ የምንለው ነው። ሀገር ውስጥ ዶላር በቂ ስላልሆነ በጥቁር ገበያ እየናረ ይሄዳል። ይህ ደግሞ አስመጪዎች ብዙ ብር እንዲከፍሉ ያደርጋቸዋል። ሁለተኛው ከፍተኛ የገንዘብ ዝውውር ኢንፍላቴሽን፣ መንግስት የሚያትመው ገንዘብ በዝውውር ላይ በመብዛቱ የገንዘቡ የመግዛት ኃይል ይቀንሳል። ይህ በቀጥታ የምግብና የፍጆታ ዕቃዎች ዋጋ በየቀኑ እንዲጨምር ያደርጋል። ይህንን ችግር ለመፍታት መንግስት ምን እያደረገ ነው? የባንክ ብድር ወለድን መጨመር እና ለኤክስፖርት ማበረታቻ መስጠት ዋናዎቹ ናቸው። ዘላቂ መፍትሄው ግን ምርትን ማሳደግ ነው። እንደ ዜጋ እኛስ ምን እያደረግን ነው? ከመጠን ያለፈ የፍጆታ ወጪን መቀነስ እና ለሀገር ውስጥ ምርቶች ትኩረት መስጠት የየግላችን አስተዋጽኦ ነው። የብር ዋጋ መውደቅን ለማቆም መወሰድ አለበት ብለው የሚያስቡትን ዋና እርምጃዎች ምንድን ነው? አስተያየቶን ከታች ይጻፉ። ቻናሉን ላይክ እና ሰብስክራይብ በማድረግ ይደግፉን።